በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የአውደ ወርና ሚዲያ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አላችሁ? እግዚአብሔር ከበረና የተመሰገነ እናቱ የቅድስት ድንግል ማርያም ስም ከፍ ከፍ ይበልልን። ዛሬ አንዳንድ ነገሮችን ደግሞ ከእናንተ ጋር እናወራ ይዘን መጥተናል። ሁላችሁም በማስተዋል በትዕግስት እንድትከታተሉ እግዚአብሔር ፍቅር እጠይቃለሁ። እንግዲህ በዐቢይ ጾም ከምናገኛቸው ሳምንታት መካከል በአራተኛ ደረጃ ደግሞ የምናገኘው መጻጉዕ ይባላል። ዘወረደን አልፈን ወደ ቅድስት ገብተን ምኩራብን ከጨረስን በኋላ የሚቀጥለው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። በሽተኛ በዚህ ጊዜ ከሚነገሩት የወንጌል ክፍሎች መካከል በርካታው ክፍል የምናገኘው ኢየሱስ ክርስቶስ ሕሙማንን እንደፈወሰ። ሕመም ብዙ አይነት ነው። አንዳንዱ የጸጋ ሕመም አለ፣ ሰው የእግዚአብሔር ጸጋ የሚያገኝበት። የአንዳንዱ ሕመም ኃጢአት የሚመጣ ሕመም አለ። የአንዳንዱ ሕመም የእግዚአብሔር ክብር የሚገለጥበት አለ። የአንዳንዱ ጸጋ ክብር የሚገኝበት ሕመሞች አሉ። ልዩ ልዩ ሕመሞች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ በምድር ላይ ሲመላለስ በ33 ዓመቱ የአገልግሎት ወንጌል ስብከት ዘመን የፈወሳቸው ብዙ ሕሙማን አሉ። እንደውም ኢሳይያስ አስቀድሞ የመጣበት ትልቁ ነገር ይህንን ሕሙማንን ለመፈወስ እንደመጣ ጽፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ እንደምናነበው የጸጣውን መጽሐፍ አንስቶ ሲያነብ ወእስብክ ሎሙ ግእዛነ ለጽዮን፣ የተጠቁትን የተማረኩትን ነፃነት አውጅ ዘንድ፣ የተቸገሩትን አወጣ ዘንድ፣ ነፃ አወጣ ዘንድ፣ የታሙትን ይፈውስ ዘንድ፣ ለቁስላን በልባቸው የቆሰሉትን ሊፈውስ መጥቻለሁ ብሏል። እውነት ነው። ጌታችን ኢየሱስ በደዌ ሥጋ የታመሙትን በተአምራት በደዌ ነፍስ የተያዙትን በትምህርት ሊፈውስ መጥቷል እና የፈውስ አገልግሎት ሰጥቶናል። በዚህ በሰጠው ፈውስ አገልግሎት መካከል እንግዲህ የምናያቸው 10 ክርስቶስ የፈውሳቸው ሕሙማን ያለን። በሽታቸው የተለያየ ነው። ሕሙማኑን እንመለከታለን። አምላካችን እግዚአብሔር እስከ መጨረሻው ድረስ ከኛ ጋር እንዲሆን ቅዱስ ፈቃዱ ይሁንልን። የመጀመሪያው በኪዳን ጸሎት እንደምናገኘው ኢየሱስ ክርስቶስ ሰማዕነ ቅዱሰ ለበሃማን ኮኖሙ ቃለ ለስውራን ምርኩዘ ወለዕውራን ብርሃን ወለአንካሳ ፍኖተ ወለዘለምጽ መጽንዒ፣ ለምጻሙን አነጻ። ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 1 ላይ መጀመሪያ የምናገኘው ለምጽ የነበረባቸውን ሰዎች እንዳዳነ ነው። በማርቆስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ተንበርክኮ የለመነው ለምጻም አለ። ጌታችንም እወዳለሁ ንጻ አለ፣ በቃሉ ፈወሰው። ልብ በሉ፣ ፈውሶች በክርስቶስ አገልግሎት ላይ 3 አይነት ናቸው። አንዳንዱን በቃሉ ይፈውሳል። በቃሉ እወዳለሁ ንጻ ብሎ። ሁለተኛው በምን ይፈውሳል? በመዳሰስ ይፈውሳል። በገቢር ይባላል። እሱ የገቢር ፈውስ ነው። ነክቶ ይፈውሳል። ሶስተኛ በሐሌው ይፈውሳል። ሳይናገርም ሳይዳስም እንዲሁ ክርስቶስ ሲያምንበትና መፈወስ ካለበት ዝም ሳይናገር ይፈውስ ይችላል። ከእነዚህ መካከል እንግዲህ በነቢብ ወይም በቃል ብቻ ከፈወሰው መካከል ለምጻሙን እወዳለሁ ንጻ ብሎ አጽቶታል። እሱም ብቻ አይደለም፣ 10 ለምጻሞችም ሄደው እንዲጠመቁ አድርጓቸው በሉቃስ ወንጌል ልናነበው ከ10 አንደኛው ተፈውሶ መጥቷል። ለምጻምን አንጽቷል። የታመሙትን ለምጻሞችን በወቅቱ የነበረው ትልቁ ደዌ የለምጽ ደዌ የኃጢአት በሽታን ወይም በኃጢአት የሚመጣ በሽታን ለምጽ። በሐዲስ ኪዳን ለምጽ ከኃጢአት ጋር የሚያዘው ነገር የለም። በብሉይ ኪዳን ግን አንድ ሰው ጥፋት ሲያጠፋ ወዲያውኑ ወይ በግንባሩ ወይ በከንፈሮቹ ላይ ለምጽ ይወጣል። ይሄም ደግሞ ኃጢአተኛ መሆኑ በዛው ዘንድ ይገለጣል። ስለዚህ ሰው ኃጢአት የሚሸሸው ከዚህ ከለምጽ ለመሸሽ ነበር እና ክርስቶስ በኃጢአት ምክንያት ለምጽ ወጥቶባቸው ሰዎች የሚፈርዱባቸውን ሰዎች የሚናገሯቸው ክፉ ቃል የሚናገሩ ሰዎች እነሱን አድርጓቸዋል፣ ፈውሷቸዋል፣ ወደ ሕዝብ መልሷቸዋል። በሉቃስ ወንጌል የምናነባቸው 10 ለምጻሞች የወጡት በመንደር ላይ ወጥተው ነበር። ከመንደር ወጥተው የሚኖሩበት ቦታ ሰው የማይደርስበት፣ ምክንያቱም እነሱን የነካ እነሱን የጨበጠ ከእነሱ ጋር ያወራ ይረክሳል ስለሚባል ኃጢአተኞች ስለሆኑ ከሰፈር ወጥተው ነበር የሚኖሩት። እርሱ ፈውሷቸው ወደ ሰፈር መልሷቸዋል፣ ወደ ቤቶቻቸው ወደ ልጆቻቸው መልሷቸዋልና ከደዌ ለምጽ ደዌ የፈውሳቸው በጣም ብዙ ሰዎች አሉ። አንደኛው ክርስቶስ ያደረገው ተአምር
በለምጽ የታመሙትን መፈወስ። ዛሬም ምናልባት ስጋችን ከለምጽ ላይታይበት ይችላል። ነፍሳችን ግን ለምጽ አለባት። ነፍሳችን በኃጢአት ምክንያት ብዙ ለምጽ አለባት። ግንባር አይባል የነፍሳችን ከእግር እስከ ራስ ድረስ ባለ ነፍሳችን አካል ለምጽ እንዳልመቱናል። ስለዚህ ወደ ክርስቶስ መተን መንጻት እወዳለሁ ልለው እንደዚህ ለምጻም ሰው እወዳለሁ ንጻ ብሎ ክርስቶስ እንዲናገር ተንበርክከን መለመን አለብን። እግዚአብሔር አምላካችን ነፍሳችንን ከኃጢአት ለምጽ እንዲፈውስልን የእርሱ ቅዱስ ፈቃዱ ይሆንልን። ሁለተኛውም ጌታችን መድኃኒታችን ኢየሱስ የፈወሰው ድንቅ ታምር ያደረገው የመቶ አለቃውን ብላቴና ሕፃኑ ልጅ ፈውሶታል። ይህም ደግሞ በዚሁ በማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ የምናየው ነው። መቶ አለቃ ስንል እንግዲህ ከእስራኤል ወገን ያልሆነ ከሮማውያን ወገን ወይም ከአሕዛብ ወገን ልጁን ፈውሶለታል። ጌታችን መድኃኒታችን ኢየሱስ የታመመውን ለመፈወስ አንተ ቤተሰብ ነህ፣ አንተ የአብርሃም ልጅ ነህ አይልም። ሁሉንም ወደ እሱ የቀረቡትን የለመኑትን ሁሉ ለልጁ የለመነውን የመቶ አለቃውን ልጅ እንደፈወሰው መጽሐፍ ቅዱሱ ይነግረናል። ብዙ ሰዎች ሲታመሙ እኔ የክርስቶስ ቤተሰብ ነኝ፣ እኔ አስቀዳሽ ነኝ፣ እኔ ሰዓት ቋሚ ነኝ፣ እኔ ሰንበት ተማሪ ነኝ፣ እኔ ዲያቆን ነኝ ይላሉ። ሲፈወሱ በዚህ ኃጢአት በዚህ በረከት እንዲህ ስላረኩኝ የፈወሰኝ ይላሉ። መታመም መፈወስም ከዚህ ውልት አይደለም። መታመም እግዚአብሔር ክብር ሊገለጽብን ሊሆን ይችላል። መታመም እግዚአብሔር ጽድቅ ሊገለጽብን ይችላል። መታመም የእምነታችን ጥንካሬ ይታይበት ይሆናል። መፈወስም በመታመናችን አለምንፈወስም እግዚአብሔር በጎ ነገር በጎና ስለሚጨመርበትና ማስተዋል አለብን። እግዚአብሔር ዛሬም ታመው በህመም በሆስፒታል በቤታቸው የሚሰቃዩ ጠዋት ማታ ሽሮፕ፣ ኪኒን፣ መርፌ ህይወታቸው ጓደኛቸው ገንዘባቸው ለሆኑ እግዚአብሔር የምሕረቱን እጁን ይሰድልን፣ እግዚአብሔር ይማረን። ሶስተኛው የጴጥሮስን አማት ነው። የጴጥሮስን አማት በጣም በንዳድ ታማ ተሰቃይ ነበርና ጌታችን መድኃኒታችን ኢየሱስ በዚሁ ማቴዎስ ወንጌል ምዕራፍ 8 ቁጥር 14 ጀምሮ ስናነብ እጁን አንስቶ ዳሰሳት ያለ ወደ ጴጥሮስ ቤት ገባ። የጴጥሮስ አማት በጣም በንዳድ በሽታ እንደ ወባ ባለ በሚያንዘፈዝፍ በሚያንቀጠቀጥ በሽታ ታማ ተሰቃይ ነበርና ክርስቶስ እጁን ሰዶ አዳናት። ይሄ ደግሞ ቅድም ያለው የገሲስ በእጁ በገቢር በመንካት የሚዳሰው ነው። ቅድም ያየነው መቶ አለቃው እወዳለሁ ንጻ አለው፣ ልጁ ዳነለት። ተናገረ ጀምሮ ልጁ በቃል ነው። ይሄ ደግሞ በመንካት በመዳሰስ ይሄዳል። በአራተኛ ደረጃ የምንመለከተው ጋኔን የፈወሰበት ነው። በጣም ብዙ መንፈስ ርኩስ ያለባቸው ጋኔን የያዛቸው ሰዎች ተፈውሷል። በዚህ በማቴዎስ ወንጌል ምዕራፍ 8 ላይ እንደምናነበው አንድ ሰው በጌርጌሴኖን መቃብር አካባቢ ከቤተሰቡ ርቆ ልብሱን ሳይለብስ ጋኔን ይዞት ይሰቃይ ነበረ። መቃብር ነበር፣ በአመል ላይ እንከባላል። ሰው ሲመጣ ይጣላል፣ ሰው አያሳልፍም። እንደውም ጌታችን ወደዚህ ወደ ጌርጌሴኖን መንገድ ሲሄድ ደቀ መዛሙርቱን ተው፣ በዚህ በኩል አትሂድ፣ የተከለከለው ብለው ሁሉ ለምነውታል። ክርስቶስ መፈወስ አለበት። ሰው ወድቆ ክርስቶስ መሄድ ስላለበት ማዳን ስላለበት የወደቀው መመለስ አለበት። በዚያ በጌርጌሴኖን ባለችው በመቃብሩ መንደር ሄዶ ጋኔን የያዘውን ሰው ራቁቱን የሆነውን ልብስ ያለበትን ሰው ነፃ አድርጎታልና ከስራቱም ፈቶታል። ነፃ ወጥቷል። ያን ሰውዬ ወደ ሕዝቡ መልሶታል። ያም ሰው እንደው መከተል እንፈልጎ እንደነበረ ቅዱስ ማቴዎስ በምዕራፍ 8 ቁጥር 28 ላይ ጽፎልናል። ከጋኔን በሽታ እንደዳናቸው። ዛሬ በጋኔን ስም የሚደረጉ ብዙ አይነት ችግሮች፣ ብዙ አይነት ፈተናዎች፣ ብዙ አይነት ታምራቶች አሉ። በይበልጥ እንፈውሳለን በሚሉ ብዙ አይነት ጨዋታዎች አሉ እና ክርስቶስ ግን እውነተኛው ስራ የሰራው ጋኔኑን ከነበረበት ሰውየውን ከነበረበት የጋኔን ሸክም እንዳወጣው እንደገላገለው ልብሱን ራሱንም አያውቅም ነበርና እንዲያውቅ ያደረገው አእምሮ እንደመለሰለት የሚናገር ነውና አምላካችን በዲያብሎስ ቁራኝነት ተይዘው ያሉ ወገኖቻችንን በምሕረቱ ይፈውስልን፣ ይማረን። ቀጥሎ የምንመለከተው በአምስተኛ ደረጃ የምንመለከተው ሽባ ነው። እግሩ በሽተኛ የነበረው በአልጋ ተኝቶ የነበረውን ሽባ ያፈወሱ ነው። በማርቆስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ነው። ይህም በአልጋ ተኝቶ ጓደኞቹ ናቸው ይዘውት የመጡት። እስከና አልጋው ይዘውት መጥተዋል። ይዘውት ሲመጡ እንደምታውቁት ጌታችን ኢየሱስ ክርስቶስ እያስተማረ ነበረ። በቤት ውስጥ ቁጭ ብሎ እያስተማረ ነበር። ይህንን ደዌ ያለበትን ሰው ማቆየት ይችላሉ ወይ? እያስተማረን ጨርስ ማለት ይችላሉ፣ ወይም ደግሞ ሌላ ቀን ይዘውት መጣት ይችላሉ። ያደረጉት ምንድን ነው? አይ መዳን ሳለበት ዛሬኑ መፈወስ አለበት። ጣራውን ቀደዱ፣
ቀደዱ በኋላ በገመድ አድርገው ጌታችን የሚያስተምር ቦታ ላይ አድርሰውታል። በጣም ክርስቶስ አድንቋል። ይህን ሰው ከፈወሰ በኋላ በጣም ያደነቀው ጌታቸውን የነፍሱን ጫፍ መንካት ይህንን ሰው ኃጢአት ሰረየችልህ ብሎ አልጋውን ተሸክሞ እንዲህ አድርጎታል። ልብ ምን የሚገባው እዚህ ላይ ትልቅ ሚስጥር አለ። የመዳን ቀን ዛሬ ነው። ከዛሬም አሁን ይሄ ሰው መጥቷል። ከመጣ በኋላ አሁኑ መመለስ የለበትም፣ መቆየት የሚል መፈወስ አለበት። ዛሬ ወገኖቼ ስንቶችንን አስቀድሰን ስጋ ወደሙ አንቀበል ሳንፈውስ የምንመለስ፣ መተን ሳንፈውስ የምንመለስ፣ ዓመታት ቆርጥናን ሳንፈውስ የምንመለስ። ከመጣን ግን ወደ ክርስቶስ ከቀረበ ምክንያት አያስፈልግም። ሁላችን ወደ ንስሐ፣ ሁላችን ወደ ፈውሱ፣ ሁላችን ከያዘን ክፉ ሽባነት ልንፈታ ይገባል። ሽባ የእግር የእጅ የወገብም ጭምር አለመንቀሳቀስ ነውና ነፍሳችን ዛሬ ድነች። በዚህ አይነት ክፉ ሽባነት አልተያዘችም ወይ? እግዚአብሔር አምላካችን ከዚህ ከመጥፎ ሽባነት የመዳን ቀን ዛሬ ከዛሬም አሁን ስለሆነ እንድንፈወስ የእርሱ ቅዱስ ፈቃዱ ይሁንልን። ስድስተኛውን እንላለን። በስድስተኛ ደረጃ የምናየው ደግሞ አንዲት ሴት ደም ፍሳት የነበረ 12 ዓመት ደም ፍሳት የነበረ ትልቅ ደዌ ነበረ። ሰው የማይቀርባት፣ ሰው የማይጠጋት፣ ሰው የሚሸሻት፣ እሷን ሰላም ማይላት፣ ከህብረተሰቡ ውስጥ እያለች ህብረተሰቡ የማያናገራት፣ ሰው ከእርሷ የተለየ በሰው መካከል ሄዳ ክርስቶስን ነክታ ልብሱን ጫፍ በመንካት የተፈወሰች ነች። በእምነት ክርስቶስ አንድም ቃል ተናገረ። ቅድም 3 ነው እያቸዋል የመፈወሻ በሐሌው ብያለሁ፣ በነቢብ ብያለሁ፣ በገቢር በነቢብ በቃል ተናግሮ በገቢር በመዳሰስ ይቺ ደግሞ በሐሌው ነው። ምንም ቃል ሳይናገር ልብሱን ስነካ ተፈውሳለች። ጌታችንም ማነው ልብሴ የነካው ብሎ ተናግሯል። ሉቃስ ወንጌል ምዕራፍ 8 ቁጥር 43 ጀምሮ የምንመለከተው ነው። ከ12 ዓመት በሽታ እግዚአብሔር ፈውሷል። ከ12 ዓመት ደዌ አድኗታል። ከሚፈሳት ደም ነፃ ወጥታለች። አምላካችን እግዚአብሔር ሰው ከሚሸሸ ሰው ከሚንቀ ሰው ዘንድ የማያስቀርብ ክፉ ኃጢአቶች አሉ። ከዛ እንድንለይ የእርሱ ቅዱስ ፈቃዱ ይሆንልን። ቀጥሎ የምንመለከተው እጅ የሰሰለ ሰው ነበረና ወደ ጌታችን መጥቶ መፈወሱን ማቴዎስ ወንጌል ምዕራፍ 12 ላይ እናነባለን። ያሁን በሰንበት ቀን ነው። እጁ መስጠት አይችልም፣ እጁን መዝርጋት አይችልም፣ ማንቀስ አይችልም፣ ሰስሎበታል። የሰሰለበትን እጁን ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን ዘርግቶ እንዳላነው ተጽፎ እናገኛለን። ልምሾነት ከእጅ መሰሰል ያዳነውን ነው የምንመለከተው። በስምንተኛ ደረጃ ደግሞ የምንመለከተው ዓይነ ስውር ማብራት ነው። ጌታችን ኢየሱስ በኢያሪኮ በርጤሜዎስ ለዓይኖቹ ብዙ ዓይነ ስውራንን አብርቷል። ማርቆስ ወንጌል ምዕራፍ 10 ላይ እናያለን። ዮሐንስ ወንጌል ምዕራፍ 9 ላይ ብዙ ዓይናቸው የታወሩ ሰዎች እንደተፈወሱ መጽሐፍ ቅዱስ ይነግረናል። ፈውስ ዓይነ ስውራንም ፈውሷል። ይህም በመዳሰስ ጭቃ በመቀባት ማለት መፈወሱን የምንናገር። በዘጠኛ ደረጃ የምንመለከተው ደግሞ ዲዳ የነበረ ደንቆሮ የነበረ ሰው እንዳዳነ ነው። ዲዳ ደንቆሮ የነበረ ሰው እንዳይናገር እንዳይሰማ የሆነ ዲዳ የነበረ ሰው ተፈውሷል። ጌታችን ኤፍታ በሚል ቃል ተፈወሰው። ማርቆስ ወንጌል ምዕራፍ 7 ላይ ኤፍታ ኤፍታ ማለት ፈታ ማለት ጆሮም እንዲፈታ አንደበቱም እንዲፈታ አድርጎታል። ቁጥር 31 እስከ 37 ላይ እንዳይናገር አንደበቱ እንዳይሰማ ጆሮ ተይዟል። ዛሬም ብዙዎቹ እንዳያመሰግኑ አንደበታቸው የተያዘ ቃል እግዚአብሔር እንዳይሰሙ ጆሮአቸው የተያዘ ኤፍታ መባል ያለባቸው የምስጋና ሰዎች አሉ፣ የቃል እግዚአብሔር ሰዎች አሉ። ከዚህ ጋር አምላካችን እግዚአብሔር እንዲፈታ ቃሉ እንድንሰማ ደግሞ ለምስጋና እንዲያቆመን የእርሱ ቅዱስ ፈቃዱ በ10ኛ ደረጃ ያዝነው። በዛሬው ቀን እንደውም ስሙ ከሚጠሩት ሰዎች መካከል አንደኛው በቤተሳይዳ ያለው መጻጉዕ ተብሎ የሚታወቀው ሰው 38 ዓመት ስሙ መጻጉዕ አይደለም፣ ግን 8 ዓመት አልጋ ቁራኛ የነበረውን ሰው ጌታችን ተነስተህ አልጋ ተሸክመ ሂድ አለው። 18 ዓመት በኋላ አልጋውን ተሸክሞ ጌታችን ተከትሎታል። ይህ ደግሞ የምናገኘው በዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ሰው ነው። በቤተሳይዳ የነበረ ሰው ነው። እንዲሁ ጌታችን መድኃኒታችን ኢየሱስ ባሳለፍናቸው በወንጌሉ አገልግሎት ላይ ከምናገኛቸው 10 ሰዎች መካከል ሙታንን ከማንሳት ባሻገር በትምህርቱ ከመፈወስ ባሻገር እንዲሁ ይህንን የመሰለ የተአምራትን ለሕሙማን ፈውሷል። ዛሬም እጆቹ ይሰራሉ፣ ዛሬም ክንዱ ይሰራል። ዛሬም ለሕሙማን ፈውስ አለ።
አምላካችን እግዚአብሔር የታሙትን እንዲፈውስልን፣ ሕሙማንን እንዲያምልልን እሱ ቅዱስ ፈቃዱ ይሆንልን። ግማሹን በጭቃ ፈውሷቸዋል፣ ግማሹን ውሃ ፈውሷቸዋል። መጽሐፍ ቅዱስ እንደሚነግረን ፈውሱ ብዙ ነው፣ የፈውሱ አገልግሎት ብዙ ነው። እግዚአብሔር አምላካችን ሁላችንን በዓሉን የሰላም ከዚህ በረከት አድርግልን፣ ፈውሱ ይላክልን።